ሙዚቃ ሰምተን ተመልሰናል። ክቡራን አድማጮቻችን ዛሬ ያለነው ከሳይኮሎጂስትና የትዳር አማካሪ ዶክተር ሲሳይ ጋር ነው። በቤተሰብ መሃል የሚፈጠሩ ችግሮችን እያነሳን እየተወያየን ነው። እንግዲህ አድማጮቻችን እናንተም በቤተሰብ መሃል ችግር አለ የምትሉ ከሆነ ደውሉልን። ለምን ብለን ተወያይተን መፍትሄ እንፈልጋለን። መስመር ላይ አድማጭ አለን። ሄሎ አድማጫችን። ሄሎ ጤና ይስጥልኝ። ሰላም ነው አድማጫችን? እስቲ ራስዎን ያስተዋውቁ። መልኬ ይበቃኛል። መልኬ ይበቃል። አቶ መልኬ ይበቃል። በነገራችን ላይ አቶ መልኬ የዘወትር አድማጫችን ናቸው እና በቤተሰብ መሃል ያሉ ችግሮችን ስንወያይ ብዙ ጊዜ ስለ አማቻቸው እየደወሉ ያማክሩናል። ዛሬም ስለ አማቾ እንደሚያወሩን ተስፋ አደርጋለሁ። አይደለም እንዴ? እውነት ነው። እስቲ እንግዲህ ግን አደራ ምሎት አቶ መልኬ ለሬዲዮ ብቻ የሚሆን ቃላት እንዲጠቀሙ ላሳስቦት ፈልጋለሁ። እባክዎ ይቀጥሉ። አሁንም የዛኑ የከይሱ ጉዳይ ነው ላማከራችሁ የሚፈልገው። እባካችሁ አንድ ነገር አድርጉልኝ። ምናልባት አዲስ መላክ አላችሁ ዶክተሩ ቢጠቁመኝ ብዬ ነው። ከሁኔታው እንደምረዳው ከአማቾት ጋር ጥሩ ግንኙነት ያለዎት አይመስለኝም። ከምን የመነጨ ይመስልዎታል? ከሱ ነው የመነጨው። ጥሎብኝ አልወደውም። አዎ አንዳንዴ ምክንያቱን እንኳን በቅጡ ላንረዳው እንችላለን። በተለምዶ ከአማቾች ጋር ጥሩ ግንኙነት እንደማይኖር ከብዙ ሰው ይጠበቃል። ሁሉም ግን እንደዛ ነው ማለት አይደለም። እውነት ነው። ልክ ነው። ሁሉም አንድ ሊሆን አይችልም። አሁን የኔን ባነሳ ከአማቾቼ ጋር ያለኝ ግንኙነት እንዲህ ነው ለማለት ይከብዳል። ይበል የሚያሰኝ ነው በእውነት። እንደውም አንዳንዴ እነሱ ባይኖሩ እልና ስሜታዊ ሆንኩኝ መሰለኝ። ሄሎ አቶ መልኬ እና ለአማቾቹ የሚያስተላልፉት መልእክት ይኖራል? አዎ አለ። ውሻታም፣ ቀጣፊ፣ ቱልቱላ፣ ቅሌታም ነው በለው። አይ አቶ መልኬ ስድብ እንኳን አናደርስም ነበረ፣ ግን ያው እርሶ የዘወትር አድማጭ ስለሆኑ አድርሰናል። አማቾቹም እንደሚደርሳቸው ተስፋ እናደርጋለን። ሰዓቱን አይተኸዋል? 10:15 3 ሰዓት ከ55 ደቂቃ ነው። ለ4 ሰዓት 5 ደቂቃ ይጎደላል። የኔ 10:15 ላይ ቆሟል። ስለቆመ ደግሞ እንደመሻ አላወኩም። ፀሐይ ስትጠልቅ እንደመሻ አላወቅም? ፀሐይ ጠለቀች እንዴ? እንደጠለቀች አላየሁም። የትኛዋ ፀሐይ ናት ጠለቀችው? አድርቃት ብላ ነው የላከችህ? ማ ያመሸህባት? ግን አንተ የት ነበርክ? ወዳጄ ቤት ነበርኩ። የት ነው የወዳጄ ቤት? ከግንባሩ ስጋ ቤት በስተቀኝ። የት ነው ደግሞ የግንባሩ ስጋ ቤት? ከወዳጄ ቤት በስተግራ። እሺ ማን ነው ወዳጅህ? ድሮ ኳስ እንጫወት የነበረው እኮ። ከማን ጋር ነው ድሮ አብራችሁ ኳስ ስትጫወቱ የነበረው? ከወዳጄ ጋር አልኩሽ እኮ። ስንት ጊዜ ነገርኩሽ? አይገባሽም እንዴ? አንተ ሰው ለምንድን ነው እኔን የምታደርቀኝ? አንቺ ነሽ እንጂ የምታደርቀኝ። ምን አድርግ ነው የምትይኝ? ወይኔ ዙፋን፣ አረጀች ብለህ ነው አይደለም እንዴ የምትጫወትብኝ? አይደለም። ታዲያ ምንድን ነው? እድሜያችን ገፍቷል ብዬ ነው። ማለት አንፈላለግም ብዬ ነው። አሃ እድሜዋ ያልገፋ ሴት እየፈለክ ነበራ? ሴትዮ ጉድ! ወይኔ ሴትዮ! እንዲህ ነኝና ዙፋን። ምን እየጠረሽ ነው ሰውዬ? ሴትዮዋ ካተመችሽ ምን ልበልሽ? ሴትዮ እሺ ዙፋን፣ ምን እያደረግሽ ነው? ብቻዬን ነው የማድረው። እዛው ጉልበቶን ታቅፈው ይደሩ። የትም እያመሸ እየመጣህ እኔ ዙፋን የምቀበል ሴት አይደለሁ። ጎሽ ዛሬ በሰላም አሳደረ ብዬ ባልጸልይም ግድ የለም። ምን አንቺ የለሽማ። ዛሬ በሰላም ነው ማድረግ።
እቺን የኔቱን ጉድ ሳላግባ በፊት ከሰው ጋር መተኛት አልወድም። ሰው አብሮኝ ከተኛ ሌሊቱን ሙሉ እንቅልፍ ባይኔ ሳይዞር ነበር የሚነጋው። ያለምንም ስራ መቀመጥ ክልክል ነው ሙሌ። ይሄው እየሰራው አይደል እንዴ? ማናናቀህ ነው? ማንንም የመሰከረልኝ ጠበቃ ነኝ። ጠበቃ ብኮንማ ፈጅተን ነበር። ይልቅ ድራፍት ዘዝ። ብር የለኝም፣ በነፃ ልዘዝ። ጠበቃ እኮ ነህ። ጠበቃ ብር ያጣል? ሙሉ ቀን ፀሐይ እኮ ምን ዘንድሮ ፀሐይ። ወይ ሙሌ ወከባው ዛሬም ተወክባለህ እንዴ? ቤት ውስጥ ሆነ ፀሐይ ምናምን ትላለህ። ግሩሜ ከየት ተገኘ? ወይ ግሩም ወላቃው ዛሬም ጥርስህ አስተከልከው እንዴ? ገንዘብ ሲኖር እኮ ቀዳዳዎችን ሁሉ ትደፋፍንበታለህ። አየሁት እኮ ይሄን ያህል መሳቅ አያስፈልግም። ድራፍት ልጋብዝህ? አይ ልሄድ ስል ነው የመጣው። እንዴ የፈለከውን እጋብዝሃለሁ። እንዴ ምን ገንዘብ የለውም ብለህ ነው? አይደለም እንዴ ምን ነው የምጋብዝህ? እኔ ነው የምጋብዝህ። ከስንት ጊዜ በኋላ ተገናኝተን ልጋብዝ ትላለህ? ከትምህርት ቤት በኋላ እኮ ከተገናኘን ስንት ዓመታችን እና ከዚህ ጊዜ ሁሉ በኋላ ተገናኝተን በሜዲያ ልጋብዝ ትለኛለህ? እኔ ነው የምጋብዝህ። ሙሌ በስማ ድርቅ ካልክ እኮ አንተ በቃ አሸንፈኛል። አንተ ነጋባሽ ምን ነው መለባበስ አበዛህ? ዛሬ ያለበስኩ መቼ ለብስም ልብስ ያሉ ቀድሞኝ ያረጃል። እንደ ዕጣ ሆኖብኝ ደግሞ ጎኔ የደረሰው ላጠገብ ያለ ሁሉ ቀድሞኝ ያረጃል። ለማንኛውም ምሳ ጠብቅኝ፣ አልመጣም። ጭራሽ ሰርታ የምታበላህ ነው ያገኘኸው? ነገር አልፈልግም። በሰላም እንዳደርኩ በሰላም ልዋልበት። በስተርጂና ምን የሚሉት ቅናት ነው? ዛሬማ የገባበት ገብቼ የምትገባበትን ነው የማየው። እዚህ ቁጭ ብዬ የምጠብቅ አይደለም። በአንቺ ራጊስ ብትሰማ ምን ትለኛለች? ብታይስ አይኔን አይቶ ይለየኛል። አዎ ይለየኛል። ሩቅ ለሩቅ እንኳን ቢያይ ይለየኛል። ይሄን እንደ እሳት የሚያበራ አይን እንዴት አይለየውም? ይለየዋል። ቆይ በቃ እሺ። አሁን ደግሞ ግርማ ሞገሴንም አይቶ በደንብ ነው የሚለየኝ። ቆይ እስኪ አሁን በምንም አይለየኝም። እንኳን እሱ ባንቺ ረጌም ብትሆን አትለየኝም። የዛሬን አትይኝና ቅናት አይደለም እኔን እንደዚህ የሚያደርገኝ ክብር ነው። የክብር ጉዳይ ነው። በኖርንበት ሀገር በተከበርንበት ሀገር እንዴት አድርጎ እዛም እዚህም እያለ ያዋርደናል? እኔ ቀንቻ አይደለም ለራሱ ክብር ስል ነው። በምን ተስኖት ምን ይቀናል? ለራሱ ያፈር ገንፎ ለራሱ ክብር ብዬ ነው። ምን ይቀናል? በሱ ደግሞ ያፈር ገንፎ። ሞተ ሰው ይገናኛል የሚባለው እኮ እውነት ነው። በ10 ምናምን ዓመታችን ተገናኘ። ገርማ። በ10 ዓመት ውስጥ ምን ሰራ? ቤት ሰራ ወይስ አሁንም የቤተሰብ ጥገኛ? ቤት ቤት መሰረታዊ ነገር ነው እኮ ሰራ። አዎ 3 ክፍል ቤት ሰርቻለሁ። አይ ምንም አትል። እኔ 4 ክፍል ቤት ሰርቻለሁ። ይሄ ግሩም የተባለ የትምህርት ቤት ጓደኛዬ ነው። ከድሮ ጀምሮ ነው የሚፎካከረኝ። እውነቱን ለመናገር በብዙ ነገር ነው የምበልጠው፣ ግን የመፎካከር ስሜት የለኝም።
የመፎካከር ስሜት የሌላቸው ሰዎች ደግሞ ስብዕናቸው ከፍ ያለ ነው ይባላል። ስለዚህ እኔ በስብዕናም ጭምር ነው የምገልጠው። አይ ብቻህን የምትኖር ከሆነ ምንም አትል፣ በቂ ነው። ምን በቂ ነው? ምን ልታገባ ነው እንዴ? አዎ ወደዛው ነኝ። ቆንጆ እጮኛለች። እጮኛ ማንም አለኝ እንዴ? አለችኝ ቆንጆ እጮኛ። መቼስ ውበቷ ከኔ አትበልጥ። ኧረ የኔንም ያህላት የለም። በተለይ ይሄ ተረከዟ አይደረስበት። እሺ ቁመቷስ? ሰንደቅ ያስተቅላል። መለሎ በላት። ሜትር ከ72 ናት። የኔዋ ሜትር ከ75 እኮ ሂል ጫማ ላይ ተሰቅላ ነው አይደለም? ኧረ በባዶ እግሯ። ስማ በዛ ቁመቷ ዝንፍል ልስትልበት ብታይ የኔ ዘንፋላ በአይኔ መጣች። ምን 3 ሳንቲሜትር ነው ልዩነቱ። የኔ ያላት ታከብዳት እንዴ? ደግሞ ምን የዘመኑ ሜትር ደግሞ እኮ ያሳስታል። በዛ ላይ አዲስ ሳይንስ አለ እኮ የሰው ልጅ በሙቀት ሲሆን ሰውነቱ የመሳሳብ የመለጠጥ፣ ብርድ ላይ ሲሆን ደግሞ የመኮማተር እንትን አለ። ምናልባት የኔ ሚስት በብርድ በቅዝቃዜ ጊዜ ይሆናል የተለካችው። ቁመቱን ተውና እስቲ ስለ ፍቅራችሁ አውራ። ምን ፍቅራችን ሁሉን እንዳስቀና ነው። በየቀኑ እየተገናኘን እንኳን አንጠጋገብም። ኧረ እባክህ ዛሬ ማታ አይተናችሁ አይገርምም? ዛሬ ልክ የተገናኘንበት 4ኛ ዓመታችን ነው እና ያንን በማስመልከት ማታ 4 ግብዣ እንወጣለን። ወይ መገጣጠም እንዴ! አንተ ግን ምንድነው ሁሌ እግር ሬሰር የምትከተለኝ? አታምነኝም? ዛሬም እኮ እኛ አንቨርሰሪ ቀናችን ግን 6 ዓመታችን። ተሳስቼ አንተ ቆይ ሚያዝያ ግንቦት ሰኔ የኛ 7 ነው። ተዘግቼው ነው ያው ቁጥር ላይ ታቀኛለህ አይደል? ትንሽ ችግር አለብኝ። ታዲያ እንደዚህ ለምን አናረግ? ምን በቃ ማታ ጥራትና አብረን ለምን አናከብር? ምን አብረን እናክብር ማለት ይሄን ያህል ያስደነግጣል? ምን ትችላለሽ ብለህ ነው? ምን ትንሽ እኮ ቢዚ ነች፣ ስራ ይበዛባት። አሁን ማታ ፕሮግራም አለን ምናምን ስትል አልነበር እንዴ? እባክህ አንተን አውቃለሁ ስትዋሽ ነው። ብቸኛ ነህ። እሺ የት ይዣት ልምጣ? የት ይዣት ልምጣ? እኔ ድፍት ልበል። እኔ ድፍት ልበል። ተጉዳሽ ቆይ እኔ አነሳዋለሁ። ቆይ እኔ አነሳዋለሁ እንጂ ይኸውና። እሺ አይዞሽ፣ ተርፈሻል። ደህና ነሽ? እኔም በቤት ደህና ነሽ? ድነሻል። አይዞሽ፣ እኔም አይዞሽ። እኔም በቤት ማንን ነው አሁን የኔም መቤት ብለህ የምትለው? የኔም መቤት ማንን ነው የኔም መቤት የምትለው? ኧረ አንቺው ነሽ ደምቃፋ። ምን አደናቅፍሻል? የይሸተሽም ምን ግርማ ሞገሴን አይቶ አለየኝም። እሺ ይሁን፣ ወድቄም ስለነበረ እንግዲህ ሞገሴም አብሮ ወድቆ ስለሆነ ላይለየኝ ይችላል። ጎኔን ነክቶም አለየኝም። እሺ ይሁን፣ ትላንት አብሮኝ ስላላደረ ረስቶት ይሆናል። እንዴት አይኔ ይረሳል? እንዴት አይኔን አይቶ አለየኝም? ይሄን የመሰለ አይን ይረሳል? እንቱን ወንድ ያጋደለ አይን እኮ ነው። እንዴት ይረሳል? ናንተ ቅሌታም ሽማግሌ፣ ናንተ ቀላሌ ቀለልክ ሽማግሌ፣ አየሁ ጉድህን አየሁ። አንቺ ስለላ በኔ ላይ ስለላ በኔ ላይ ነው ስለ አንቺ እኔ ነሽ እኔን የምትፈልኝ እንዴ? ጭራሽ ከሰንም ጋር ነበርክልኝ። እንዲህ ነችና ዙፋን ደግሞ ማናስ ስህን እንዴ? አሁን ባፍ አልተናገርክም እንዴ? ስህን ብለህ አሁን ባፍ አልተናገርክም? ስህን አይደለም ሲኤንኤን ነው ያልኩት። ሲኤንኤን ማለት ደግሞ የአሜሪካን የሰለላ ስም ነው። በቃ እኔ ይበቃኛል። ጉዳዩን ካወቅኩልህ በቂ ነው። ከማንም ከመንደር ሴት ጋር የኔን መቤት እያልክ ስትዳራልኝ ነበር። አይቻለሁ።
ወይ ምን ተስኖት በስተርጅና ቀነተኛ ሚስት ላይ ተወድቅ። የኔም መቤት ብትል እውነታው አምልጦህ ነው እንበል። ጎኔን ብትይዘው ደርባባነቴ አሳስቶት ነው እንበል። እዛች ከይሲ ፀሐይ ቤት ምን ትሰራለህ? ፀሐይ ቤት ምን ሰራው? ከፀሐይ ቤት ስትወጣ አይቻለሁ ከባላምጣዬ ጋር ከደበኛዬ ጋር። አይ ባንቺ ረጊ እንኳን ሳታይ ሞች። ኧረ እባክሽ እሷ በበሽታ አልጋ ላይ የወደቀች ናት። እዛ ምን አድርጋለሁ? የወደቀማ እንደማትምር አየን እኮ። እኔ ካሁን በኋላ በቃኝ። ምን ነው በቃሽ? ካንተ ጋር መኖሩ ለካ እስከ ዛሬ አውሬ ታቅፌ ነው የኖርኩት ማለት ነው። በቃኝ። እና ምን መቼ ነው ጣሽ የሚተዩ? ዛሬውኑ እኔ ልጄ ያለሽ መውደቅ አላጣም። ይብላይ ላንተ ምን እንደምውጥህ ግን አያለሁ። ቆይ አያያያይ እኔ ይቅርታ አላረግም። አንጀቴ ቁርጥ ብጥስ ነው። ይቅርታ አላረግልህ። ይቅርታ አይደለም አንደ ገላ አስቸግርሽ። ምንድነው? ስትወጪ ሙሉ ቀን ይዘሽ ውጪ። እኔ ከሱ ጋር መኖር አልችልም። አይ እሺ ምን ፈልገህ መጣ ደግሞ? ገንዘብ ልጠይቀኝ እንዳይሆን። ዛሬ ከጮኜ ጋር 4ኛ ዓመት በዓላችንን እናከብራለን። እኔ ገንዘብ የለኝም። እጮኛዬ ነው ያልከው? 4 ዓመት 7 ዓመት ላለው ብዬ ነው 4 ዓመት ያልኩሽ። ያው ቁጥር ላይ ችግር አለብኝ ታውቂያለሽ። አልገባኝም። 7 ዓመት ሙሉ ደብቀኝ ነበር? አታረገው። እኔ ራሴ ዛሬ አይደለም እንዲያወኩት እጮኛ እንደነበረኝ። እንዴት ነው ይሄ እጮኛ እንደ ልጅ ከዓመታት በኋላ ያንተ ነው መባባል ጀመራችሁ እንዴ? አንቺ ትቀልጃለሽ። እኔ ጭንቅ ብሎኝ ነው። እሺ ነገሩን ላስረዳሽ። እኔ ከስራ መሰረቱ ላስረዳሽ። የብዙ ዓመት ጓደኛዬን ከረጅም ጊዜ በኋላ አገኘሁት። ከዛ በኋላ እጮኛዬ ፍቅረኛዬ እያለ ሊያስቀናኝ ሞከረ። ባልጠፋ ነገር እስኪያው በጮኛው ሰው ያስቀናል። በስንት ነገር በልጮ በጮኛ ልበለጥ እናማ በቃ እኔ ምጮኛ አለኝ አልኩት። ከዛ ዛሬ ማታ አንተና ጮኛን ራት ልጋብዛችሁ አለ። እንግዲህ የሌለችውን ከየት ልታመጣት ነው? ከኢንተርኔት ላይ ዳውንሎድ አይደረግ ነገር። በ30 ዓመት ያላገኘከውን በ30 ሰዓት ልታገኝ የሞከርክ ነው። አሁን ምን አለ መቀለዱ ትተሽ ብትረጂ። ምንኝ ነው የምትለኝ? እጮኛ ሁኚኝ ምን ማለት እንደ ተዋናይ የፍቅረኛ ገጸ ባህሪ ይዘሽ ከኔ ጋር ተጫወቺ። ምን አለበት? ወንድምሽ አይደለሁ? ምን አለበት? ትረጂ በላት ጨማለቅ። ተዋናይህን ሂድና ቀበሌ ኪነት ፈልገህ፣ ይሄ ስራ ቦታ ነው። አሎ በስዬ። ሄሎ ሂሩቴ፣ ጉድ ተፈጥሯል። የምን ጉድ? አሁን ሁሉ ቤት ነኝ። ስልክ አይችለውም ይሄን ጉድ። በስንቱ እየቀለድክ አይደለም አይደል? የሚቀልዱትስ እናትሽ። እማ ምን ሆነች? ከአባትሽ ተጣልተው እዚህ ጥገኝነት ጠይቀዋል። ከአባ ጋር ተጣላች? ያው በቃ ታውቃት የለ ንዴቷ ሲበርድላት ትመለሳለች። አይመስለኝም ሂሩቴ። አመጣጣቸው እዚህ ለመክረብ ነው። አዎ ሻንጣቸው ምናቸውን ሁሉ ሰብስበው ነው። ያው አንቺ እሺ አትይም እንጂ እንደዛ መሰለኝ ሀሳባቸው። እኔ እኮ ችግር የለብኝም ቢኖሩ እኔ ምን ችግር አለብኝ? ግን ያው አንቺ እሺ አትይም አይደል ሂሩቴ? አንቺ እሺ አትይም አይደል? እሺ አሁንም መጣ። ምነው እናንተ ካላበድን አላችሁ? ካበዳችሁም ራሳችሁን ችላችሁ አታብዱ። ራስ የሆነ ነገር በላት። ይሄ ጨርቅ የዓይኔን ጸዳላ ያበላሸው። አያጎዳውም። ይልቅ ይሄ ማታ ማታ የሚበራው አምፖል ነው የዓይኖትን ጸዳል የሚጎዳው በጣም። አምፖል መቀየር ነው እንዴ? ያው እዚሁ መክረም የማይደል እንዴ? ምን መሰለሽ እማዬ፣
ወደ ቤት መመለስ አለብሽ። የማይደረገውን የማይሆነውን ያ ማን ነው? እዛ ስሙ ማን ነው እሱ? እንዴ ይሄ ማን ነው? አባትሽ? ማዘር ገና ካሁኑ ስም መረሳሳት ጥሩ አይመስለኝም። ለክስም ለሐሜትም ስም ያስፈልጋል እኮ። ምን ስም ኖሮት ያውቃል? እኔ ነበርኩ ስሙ የዙፋን ባል በሚል አይደል እንዴ እድሩስ የሚያውቀው? ተው እንጂ ልጄ ባል። እንግዲህ የሂሩቴ አቋም የኔም የበስንቱ አቋም ነው። የበስንቱ ሚስት የተናገረችው ሁሉ እኔ እንደተናገርኩት ይወሰድልኝ። ምንድነው? ምን እያረክ ነው? እንትን ነው እርሶ የሚተኙበት አልጋ የቱ ጋር እንደሚያርፍ እየለካሁ ነው። ጎሽ በስዬ ካፌ ላይ ነው ነጠከኝ። ምኑን? እኔ ራሱ የት እንደምተኛ እያሰብኩ እኮ። ኧረ ችግር የለውም እኔ እዚህ ሶፋ ላይም ቢሆን እተኛለሁ። ግን የፀጉሬን ዛላ አያበላሸው? ያበላሸዋል እንጂ ያበላሸው። ሶፋና ዛላ ምን አገናኘው? ባንዳ በመጀመሪያ ሽንኩርቱን አድቅቀን እንከትፈዋለን። ውሸታም። በመጀመሪያ ሽንኩርቱን እንልጠዋለን። በጣድነው መጥበሻ ላይ ዘይት በመጠኑ እንጨምራለን። ዘይት 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 በመጀመሪያ ዘይት እንገዛለን። ሽምግልና አላከቻችሁ? ኧረ ተልከን አይደለም አባዬ። በጥልቃቸውስ ማን ይቀበላቸዋል? አይ ነገሩ በጣም አንገብጋቢ ነው። የእናንተ መጣላት ቀጠናውንም ነው የሚያደፈርሰው። ያው ለኛም ይተርፋል ማለቴ ነው። አይዞህ በላተኛ አይደለችም። እህልህን አትፈጀው። ኧረ ለእሱ አይደለም አባዬ። እሱ አሳስቦን እኮ አይደለም። ኋላ ምንድን ነው ያሰበሽ? ምንድን ነው? ቆይ እኛ ከእናንተ ምንድን ነው የምንማረው ነው? ስንት ዓመት ሙሉ ሳስተምረሽ ኖሬ ደግሞ ድጋሚ ላስተምረሽ ትፈልጊያለሽ? አባዬ በዚህ እድሜ መጣላታችሁ እኮ አያምርባችሁ። ማማር የሚያስጨንቀው እናትሽን ነው እኔን አይደለም። እኔ አንድ የመፍትሄ ሀሳብ አለኝ። ምንድን ነው ሀሳብህ? የኔ የሬዲዮ ፕሮግራም ላይ ቀርባችሁ ችግራችሁን በጥልቀት ተወያይታችሁ ብትፈቱት። እንደውም የፕሮግራሙን ርዕስ ለምን እንለያያለን፣ መለያየት ለምን ልንለው እንችላለን። ጥሩ ርዕስ አይደል ሂሩቴ? አንተ የሚያሳስበው የፕሮግራም ርዕስ ነው አይደለም? እኔ ደግሞ የሚያሳስበኝ የእናትና የአባቴ ትዳር አደጋ ላይ መሆኑ ነው። አደጋውስ ሌላ ነው ሂሩቴ። ምንድን ነው? ዘይት በቤቱ የለም። በአሁኑ ሰዓት የዘይት በቤት አለመኖር እንጂ እሷ በቤት አለመኖር አይደለም የሚያሳስበኝ። አባ ደግሞ የሆድ ጉዳይ ብቻ ነው እንዴ የሚያሳስበው? በትመጣስ ለሆድ ከሚቀርብ ሌላ ምን ታቀርብልኛለች? ሚስትህ እኮ ናት። መኖሯ ብቻ ብዙ ጥቅም አለው። ያውም የብዙ ዓመት ሚስት የልጆቿ እናት። ኧረ እንደዚህ አይባልም። ዘይት ነው የሚያሳስበኝ። እውነት እንደዚህ አይባልም። በስንቱ ጥያቄ ልጠይቅህ? ጠይቁኝ እመልሳለሁ። በእኔ ቦታ ብትሆንና ሚስትህ በራሷ ተነሳሽነት ላሳርፍህ ብላ ጥላህ ብትሄድ ምን ታደርጋለህ? ያው ይቅርታ ጠይቆ ይመልሳታል። ሌላ ምን ያደርጋል? ራሱ ይመልስ። አንቺማ ጠይቀሽ መልስልኝ። በእርሶ ቦታ ብሆን? አዎ በእኔ ቦታ ብትሆን። እርሶ የት ቦታ ነው ያሉት? ዘይት አልቆ በቤት የሚበላ ባይኖር ምን ታደርጋለህ? ምግብ ነው አይደለም የጎደለው? አዎ ምግብ እገዛለሁ። ምግብ አይደል የጎደለው? እንደውም ዝናቡ ጋር በጣም ቆንጆ ነው። አንቺ እንደተረዳሽው አይደለም የነገሩ ፍሬ። ጥዬ ብሄድ የሚያሳስብ ሆድ ነው እንዴ? የኔ ሆድ ብቻ አይደለም የሚያሳስበኝ፣
ምን? የልጆቹም ሆድ ያሳስበኛል እንዴ። ልጆቹ ምን አበላቸዋለሁ? አንተ እኔን የምትፈልገኝ ለምግብ ብቻ ነው ማለት ነው? ለሌላ ነገር አትፈልገኝም? ለሌላ ነገር ለምን? እፈልግሻለሁ እንጂ ሩቴ እንዴ ለምን አልፈልግ? ግን እኮ እሱም ቢሆን ምግብ ያስፈልገዋል እንጂ በባዶ ሆዴ እንዴት ያምረኛል? ጥፋ ከዚህ እሺ ከተቀር ተይ እንጂ እውነቴን እኮ ነው። ታዲያ በባዶ ሆዴ እንዴ ታዲያ በባዶ ሆዴ ናውጣት ዛሬ በሕግ አምላክ ቤቴ አትጣሉ። በስንት ጣር ያገኘሁትን ሰላም አትረብሹኝ። ከፈለጋችሁ ቤታችሁ ሄዳችሁ ተጣሉ። በቃ ሂዱ። ቀድሞ ነገር እዛች ቤት ማን ሲያስደርሰው? ምን ማለት ነው እንዴ? ምን ማለትሽ ነው? ሐሳብህን ካልቀየርክ እዛች ቤት ድርሽ እንዳትል። እዚሁ ትበሰብሳታል። እሺ ቀይራለሁ እኮ ልስማህ። የሆዴን ስፋት ያህል ስለምወድሽ የአንጀቴን ርዝመት ያህል ስለማፈ በስንቱ። እሺ ምን ላድርግ? እወድሻለሁ በላትና ሂድ። ጥሩ እንግዲያው የኔ ትክክለኛ ጥቅም እስኪገባ ድረስ እዛች ቤት ተመልሰ እንዳትመጣ። እዚሁ ትበሰብሳታለህ። ሂሩትዬ እኔ አባትሽ ሞትብሻለሁ። እኔ አባትሽ እጓዳብሻለሁ። እኔን አስበኝ እንጂ አባዬ። አንተ ራስህ እማዬ እዚህ ቤት ተመልሳ የምትመጣው የእሷ ትክክለኛ ጉለት ሲገባ ነው። ሁለታችሁም የት እንዳላችሁ ማወቅ አለባችሁ። ማን እንደሆንን እቺን ቤት ለቅቄ ከወጣሁበት ደቂቃ ጀምሮ እንደሚገባችሁ አውቃለሁ። ጸጸት ከአሁኗ ደቂቃ ጀምሮ እንደምታንገበግባችሁ አውቃለሁ። ቢሆንም በቀላሉ ሻንላችሁ መቀጣት አለባችሁ። አይደል? ሂሩቴ ምን አያስፈልግም። ወስነናል አባዬ፣ እንዳትለምኑኝ። ሪሞቱን እስኪ ዝናቡ ጋር ጥብስ ነገር ድራፍት ምን ጨምረበታለን? ማን ይከለክለናል? እሺ ሙሉ ቀንስ እንጂ አባቱ እሱ